ተወዳጆቹ እንዴት አላችሁ? ተወዳጅ ሙቪስ ላይ ነው የምትገኙት። የወፍ ጎጆን ተከታታይ ድራማን እያስመለከትናችሁ እንገኛለን። እንደወደዳችሁት ምንም ጥርጥር የለንም። ይህ አጓጊ ትዕይንቶች የማይጠፉበት የወፍ ጎጆ ዛሬም አዳዲስ ክስተቶችን እነሆ ይለናል። ባለፉት ክፍሎች ቱርካን ራሷን ለማጥፋት የመድኃኒትን ክፍሎችን ወስዳ ድንገት ሶመር ቀልቡ ነግሮት በሚመስል ደብዳቤውን ሲያነብ ደርሶበት እሷን ይዟት ወደ ሆስፒታል እንደገባ ነበር ያቆምነው። ዛሬስ ቱርካን ትተርፍ ይሆን ወይስ? የዛሬው ክፍል ያስመለክተናል። ኤፒሶዳችን ተጀምሯል። ሰብስክራይብ ያደርጋችሁ ላይክ። በፍቅር ኃይል ታግዞ ሶመር እንደ ልጅ እንዳቀፋት ቱርካንን ሲከንፍ ነፍሷን ለማትረፍ ሆስፒታል ደርሶ ስትሬቸር ላይ ያስተኛትና በፍጥነት ነርሶችን የገፏት ወደ ውስጥ ያስገቧታል። ሰሞኑን ጭንቀት የማያጣው የነ ሳዲቅ ቤትም ለሐራጅ ሊወጣ ወንድሙ ፋቲህ ጠበቃ ይዞ መጥቶ ቤቱን ሲያስለካ አቶ ሳዲቅም በንዴት እኛ እንደዚህ ስለምታደርጉት ነገር ምንም አልገባንም ሲል ጠበቃውም አይ ማስታወቂያ እኮ ልከንላችሁ ነበር ይላል። ባለቤቱም ወይዘሮ ነስሪን ለመረጋጋት እየሞከረች ወደ ጠበቃው ተጠግታ ምንድነው ነገሩ ስትለው ፋቲህም ባለድርሻና መብትም ስላለው ይህንን ክስ እንደከፈተ ያረዳቸዋል። እዚህ ጋር ዴሪያ የሮጠች መታ የእህቷ ፍቅረኛ ለሆነው ሶርዳር እባክህ እርዳኝ፣ ሀካንን የሆነ ነገር ልጆቹ ያደርጉታል፣ እባክህ አንቺን እንዳይጎድሽ ሩጪና አምልጪ ብሎኝ ነው አምልጪ እዚህ አንተ ጋር የመጣሁት፣ እባክህ ግን የሆነ ነገር ያደርጉታል፣ ቶሎ ካልደረስን እባክህ ትለዋለች። እንደዛም ተባብሎ እየሮጡ ወዳለበት ለመፈለግ ይሄዳሉ። ሆስፒታል ድንገተኛ ክፍል በር ላይ የተንቆራጠጠ ያለው ሶመር ነርሷ ስትወጣ እህቴ ምን ላይ ነች እባክሽ ምንድነው የተፈጠረው ሲላት አታስብ ሆዷን አጥበነዋል ለጥቂት ደቂቃም እንጠብቃታለን ከዛ ምትነቃ ይመስለናል አንተም በጊዜ ማምጣታ አትርፈዋታል ትለዋለች። አሁንም አይታ አልችልም አይ ተረጋጋ ወደ ማረፊያ ክፍል ስትገባ ታያታለህ ብላ ትመልስለታለች። እነ ሳዲቅ ቤት ጠበቃው ቤቱ ያለበትን ሁኔታ መዝግቦ ሲጨርስ ይወጣል። ፋቲህም ከኋላ ቀርቶ ማሽሟጠጡን ሲቀጥል እህቱ ተናዳበት ስማ እኔ ሳሳድግ ልክ እንደ ልጅ ነበር ታዲያ ይሄ ነው የሚገባልኝ ይሄ ነው ክፍያችን ብላ በጥፊ ታጮለዋለች። በሁሉም ፊት ዶንዩሽም እየሰማች በቃ እዚህ ቤት እንዲቆዩ የተስማማሁት ልጆቼን ለማሳደግ ለሱ ምትክ ነው ብሎ ውርጅብኝ አውርዶባቸው ያስደነግጣቸዋል። ዶንዩሽም ነገሩ ጭንቅላቷን ከንክኗት ምን አይነት ችግር ነው የሚያወራው ምን አይነት ነገር ነው የሚናገረው ስትል ተይው ልጄ የድሮ ነገር ነው የሚያወራው ብለው ያስረሳሷታል። ምስኪኗ ቱርካን ከራስ ማጥፋት አደጋው ተርፋ ማገገሚያ ክፍል ገብታ ግሉኮስ ተደቅኖላት ሶመር ይገባል። ይተያያሉ በፍቅር በስስት ግርጌዋ ላይም ተቀምጦ ሲያተርፋት አፈፍ አርጓት የነበረውን እጇን ዳግም አትርፎት ይዘውና ቱርካን እንዴት ነሽ አሁን ይላታል። እንዴት ነው ይሻላል አሁን ተሽሎሻል ይላታል። የእንባዎቿ ዘለላ ዝርግፍ እያሉ ሶመር በጣም ይቅርታ አይ አንቺን ይቅርታ አድርጊልኝ እንጂ እንደዚህ ብቸኝነት እንዲሰማሽና ተስፋ ቢስነት እንዲሰማሽ ያደረኩት እኔ ነኝ። እንባዋ ይወርዳል። እዛ ሳስብሽ የሆነ ነገር በራስሽ ላይ እንዳደረግሽ ገባኝ። በቃ ሁሉም ያከተመ መስሎኝ ነበር እንዳጣውሽ ተሰምቶኝ ነበር። እሺ ይቅርታ አድርጌልሃለሁ አመሰግናለሁ አትርፈኛል ብላ እሷም እጁን ትይዘዋለች በተኛችበት። ይሄው ራሴን ልስት በመጨረሻዎቹ ደቂቆች ላይ የትም እንዳልሄድ ነግረኝ ነበር አይደል? ይሄው የትም አልሄድኩም ስትለው ካሁን በኋላ ሁለታችንም ደህና እንሆናለን በፍጹም አልተውሽም ቃል እገባልሻለሁ ይልና እጇንም ይስማታል። እጄን ስትይዘኝ ልክ እንደ መጀመሪያ ያህል እየተሰማኝ ነው ስትለው ሁሉም እንደ አዲስ ይጀመራል እያላት እንባውን ይጠራርግላታል። ፋቲ ለኩሶባቸው በሄደው ችግር የተረበሹት ቤተሰቦች ወይዘሮ ነስሪን ተጨንቃ ውሃ ለመጠጣት ወደ ኪችን ስትገባ ዶንዩሽን ታገኛታለች። ዶንዩሽን ተጨንቃ እናቴ ምንድነው አጎቴ ፋቲ ከኛ ጋር ያለው ችግር ምንድነው ስትላት ነስሪንም እንባ ተናንቋት ልጄ ምንም ቢፈጠር ጥለሽን አትሄጂም አይደል ምንም ቢሆን ጥለሽን እንዳትሄጂ ብላት አንዳች ነገር እንደደበቀቻት በሚያሳብቅ መልኩ
እያለቀሰች እያሻሸች ጸጉሯን ታቅፋታለች። እንዳቀፈቻትም ዶኒሽ ለምን ጥዬሽ እሄዳለሁ እናቴ፣ እህቴ ዴሪያ፣ እህቴ ቱርካን ሁላችንም እኮ እንወድሻለን። አንቺ በሕይወት መልካም ዕድል ነሽ ለኛ። ወይዘሮ ሩቻን ስለጀመሩት ሴራ ከፋቲ ጋር እያወጉ ስለደረሰበት ነገር እያወጋት ገና ስላደረጉብኝ ነገር ዋጋ አስከፍላችኋለሁ ይላታል። እሷም ሰፍ ብላ አዲስ ነገር ለመስማት ደግሞ ምን አድርገዋል ደግሞ ስትለው አንድ ጊዜ ከሆነ ልጅ ፍቅር ይዞኝ ነበር፣ ፌሪድ ትባላለች። ልጆች ነበረን፣ እብዶችም ስለነበርን ምንም ስለምናደርገው ነገር አናስብም ነበር። ታዲያ እኔ ወደ ጀርመን ለመሄድ እፈልግ ነበር፣ ግን መንገዶችና በሮች ሁሉ ተዘጉብኝ። ነገር ግን በፍቅር ወደቀን። እሷም አረገዘች። እኔም በጣም ፈርቼ ነበር። ከዛም ወደ ጀርመን ጥያት ሄድኩኝ። ወንድሜና እህቴም በጣም አዝነውብኝና ተናደውብኝ ነበር። ፌሪድም መምህርትና የኔስትሪን ጓደኛ ስለነበረች በጣም ትንከባከባትና ትጠብቃትም ነበር። እሷም ወለደች። ስትወልድም ነው የሞተችው። ስለዚህ ሩቻን ሴት ልጅ ኖረኝ ማለት ነው ሲላት፣ ሩቻንም ታዲያ አሁን የትኛዋ ነች ያንተ ሴት ልጅ ትለዋለች። ሳዲቅና ነስሪን ሳያስፈቅዱኝ ልጄን ወስዶ አሳደጓት። በእነሱ ስም እየተጠራች አየሽ፣ የእነሱ ሐሳብ የኔንና የቤቱንም ድርሻ ለመንጠቅ ነበር። የትኛዋ ነች ያንተ ልጅ ብላ መሰሪዋ ሩቻን ትጠይቀዋለች። ይሄ እኔ ጋር ብቻ ይቅር፣ ለጊዜው አይመለከትሽም ብሎ ይመልስላታል። ኔዛት ወደ ቤቷ ተመልሳ ቱርካን እያለች ስትጣራ ወደ ክፍሏም ስትዘልቅ የተከፈቱ የመድኃኒት ዕቃዎችን አልጋዋ ላይ ታገኝና ትደነግጣለች። ስትዞር ደግሞ ቦርሷን መደርደሪያዋ ላይ ታያለች። አሁንም ዙሪያዋን ስትቃኝ የተጻፈ ደብዳቤ ፓሮቷን ተደግፎ ስታይ አንዳች መጥፎ ነገር እንደተፈጠረ በመፍራት እያለቀሰች ገልጣ ታነበዋለች። ውድ እናቴና አባቴ፣ በአንድ ቤተሰብ ውስጥ ዋጋ ቢስ ሆኖ መኖር በጣም ሰለቸኝ። ልክ እንደ እንግዳ ደስታችሁን ከሩቅ መመልከት በጣም ከበደኝ። ይህንንም መቋቋም እንዳቃታት የሚገልጽ ነበር። መቼም እንድትታመም ሶመርም እርሷም ቱርካን ምኞታቸው ባይሆንም ይህን አጋጣሚ ለፍቅራቸው ለሁለቱም ጥሩ አጋጣሚ ፈጥሮላቸው ሶመርም በብቸኝነት እንክብካቤውን ተያይዞታል። ሾርባ ያጠጣታል። ጠገብኩኝ ስትል እንደ ልጅ እያባበለ ያጎርሳታል። አፏንም በሶፍት ያጸዳላት ይዟል። በዚህ መሃል ኔዛት ተጨንቃ ስልክ ወደ ሶመር ደውላ እያነባች እባክህ ሶመር፣ የተጻፈ ደብዳቤ አግኝቻለሁ፣ መድኃኒቶችም ክፍት አይቻለሁ። ቱርካን ራሷን እንዳጠፋች ነው የጠረጠርኩት። እባክህ አንድ ነገር እናድርግ ስትለው አብሯት አሁን ሆስፒታል እንዳለና ደህና እንደሆነች ይገልጽላታል እና ሁሉም ነገር አሁን ሰላም መሆኑን ይነግራታል። ነገር ግን ለነ ሳዲቅና ለመላ ቤተሰቡ እንዳይጨነቁ ምንም ነገር እንዳትናገር ይላታል። ድምጿንም ያሰማታል በስልክ። አቶ ሳዲቅ ከህመሙ ሙሉ ለሙሉ እንኳን ሳያገግም ውጣውረድ ውጥንቅጥ ውስጥ ነው የከረመው። ዛሬም በካፌ ውስጥ ወንድሙን ያገኘውና ሲጨቃጨቁ ይታያሉ። ሳዲቅም ከባህሪው ከለስላሳው አንደበቱ በተለየ ስለበገነ ጮክ ብሎ ፋቲ፣ በፍጹም ይህንን የቤተሰባችንን ማስታወሻ ቤት እንድትሸጥ አላደርግህም፣ በፍጹም እኔ ሳዲቅ ካሌንደር አይደለሁም ይለዋል። ቱርካን ምሽት ላይ ሕክምናዋን ጨርሳ ሶመር ይዟት ሲወጣ እናቱ ቆሌው የነገራት ይመስል ትደውልለትና ለራት እየጠበቅኩ ነው፣ ቤት አትመጣም፣ የት ነህ ስትለው አይ አልመጣም አትጠብቅኝ ይላታል። ነገር ግን ከማን ጋር እንደሆነ ብትጠይቀው ለብቻው እንደሆነ ሲገልጽላት ቱርካን ድንገት ነፋስ ሽው ብሏት ስትስል ማነች ብላ እናቱ ሩቻን ማፋጠጧን ትይዛለች። ሶመርም በቃ ወደ መኪና እየገባው ነው፣ መንገድ ላይ ያለው ሰው ይሆናል ብሎ ይዘጋባታል። አሁንም ጥርጣሬው ያልበረደላት ሩቻን ሚኔ ጋር ደውላ ሶመር ከሷ ጋር እንደሆነ ስታጣራ አረ በምን ድሌ ስትል ተመልስላታለች። ሚኔም የቱርካን ቅመም እህቶች ምንም እንኳን አንዳንዴ እንደ አፍላ ዕድሜያቸው ድርጊቶቻቸው ቢያስፈራም ዛሬ ግን በጋራ መስሁት እንኳን ሳይቀር አግዟቸው እና ረድቷቸው ለቤተሰቡ ጥሩ መንፈስ ለመፍጠር ቡፌ ራት አዘጋጅተው ዴሪያም ጋደም ብላ የነበረችው እናቷን ከመኝታ ቤት ቀስቅሳት ትመጣለች። ምንም እንኳን ጨው ብቻ አድርገውት ላለማስከፋት ጥረት አድርገው ጥሩ ጊዜ በጋራ አሳልፉ።
አጀሬ ፋቲ እህቱ ቤት በምሽት በር ያንኳኳል። በሩንም የከፈተው ባለቤቷ ሂክመት ነበር። እንዳየውም በጣም ሊያየው እንደማይፈልግ እየገለጸለት ኔዛትም ከውስጥ ትመጣና ታያዋለች። ሌላም ነገር ሳይነጋገሩ ሂድልን፣ ሁለተኛ ወደዚች ድርሽ እንዳትል ብለውት በሩን ሲዘጉበት በሩን በእግሩ ያቆመውና አንድ ነገር ላሳውቃችሁ ነው የመጣሁት ብሎ ቅድም ከሩሻን ጋር ያሾረውን ነገር ይጀምራል። እናንተ ልጄን ለኔ ምንም ሳታሳውቁኝ በእናንተ ስም እንድትጠራ አደረጋችሁ። ታዲያ ይሄ በሕግ 12 ዓመት ያህል እንደሚያስቀጣ አታውቁም? ስለዚህ እናንተ ወደ ዘብጥያ ስትወርዱ ልጄንም ቤቱንም የግል ያደርገዋለሁ ይላቸዋል። ሶመርና ቱርካን አበባ ይዘው ምንም ቀን ያልተፈጠረ ይመስል እነ ሳዲቅ ቤት ሲመጡ ወይዘሮ ነስሪን ትከፍታለች። ነስሪንም ደስ ብሏት አበባውን እንደያዘች ሰርፕራይዝ ነው ያደረጋችሁኝ። ወደ ሳሎን ሲወጡ ምግብ ጠረጴዛው ላይ የነበሩት ሁሉም ደስ ይሰኛሉ። አቶ ሳዲቅም ከባለፈው ጀምሮ ልጁ ቱርካን በጣም ናፍቋት ነበርና በመንሰፍሰፍ ሁለቱም ተጠምጥሞ ይተቃቀፋሉ። የዛሬው ኤፒሶድ ይህንን ይመስል ነበር። ለቱርካንና አፍቃሪዎች በሕይወት ተርፋላቸዋለች። ቀጣይ ኤፒሶድ ምን ይሆን? ያሳለፉትን የቀን ስቃይ ውሎ ቤተሰቡ ያውቅባቸው ይሆን? ኮመንት ላይ አስቀምጡልን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉን። መልካም ጊዜ